ወፍላውን ይለብሳል ሰው ደግሞ ሰውን ይለብሳል። ሰላም ተመልካቾች ዛሬ የማቀርብላችሁ ታይታ የማትጠገበው ሀረገወይን ዶንኪ ቲዩብ ካቀረባት ሀረገወይን ጋር ነው። ወደ ቪዲዮ አብራችሁን ቆዩ። ትክክለኛዋ እጹብ ድንቅ ልጅ ተጠቁመናል። ማብላት እጅን ባፍ የሚያስጭን ተሰጥኦ ተሰጥቷታል። ቪዲዮዋን ሚሊዮኖች በቲክቶክ ተቀባብለውታል። ከእግዚአብሔር አምላክነት እስከ ቅዱሳን አማላጅነት ከመላእክት ክብር እስከ ሰለስቱ ደቂቅ ከመቤታችን ቅድስት ድንግል ማርያም እናትነት ማርያም ማሰው ከሰው የተወለዱ ማሰው የሊቀ ሊቃውንት አባ ገብረ ኪዳን ትምህርቶችን በቃሏ ሙልጭ አርጋ ጥንታ ዓለምን እያስደመመች ነው። ከ800 ኪሎ ሜትር ርቀት በብራና የተጻፈ ደብዳቤ ይዛ መጥታለች። ደብዳቤው ላይ ምን እንደተጻፈ ለማየት ሁላችንም ጓጉተናል። የዛሬ እንግዳችን ሀረገወይን ቀለሙ። አመሰግናለሁ። መጨረሻ ላይ እንከፍተዋለን። ሀረግዬ እንዴት ነሽ? ደህና ነኝ። አዲስ አበባ ካሁን በፊት ትመጣለሽ? ገና ዛሬ ነው ያየሁት። ዌልካም የሚለው ነገር ምን እንደሆነ ልንገርህ። የመኪና ድምጽ ነው እንጂ የተኩስ ድምጽ የለም። ወይ ተኩስ ሰልችቷት። ወይ ከጸሎት የእግዚአብሔር ፍቃድ ከኛ ጋር እንዲሆን ማለት ነው አይደል? አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ አድኅ ጸልዩ ለነ እምለታ በፍቅር ወልድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። አሜን አሜን አሜን። አጨብጭበናል። ኖር ላይ የተወለድሽው ግንቦት 1 እንዴ? በመሬታችን የለት ቀን? አዎ። ረበስማ ታድለሽ። ወይ ድንግል ማርያም ስታስቢ አሁን ማንንም ታስቢው? ማርያም ማሰው ከሰው የተወለዱ ማሰብ ነው። ከሰው የተወለዱ ማሰብ የላከውን አባቱ ማሰብ ነው። አባቱ ማሰብ የሕይወት መንፈስ ቅዱስ ማሰብ ነው ይልና እንግዲያውስ ማርያም ማሰብ ስላሴ ማሰብ ነው። ማርያም መርሳት ስላሴ መርሳት ነው። ያከበራትም ማለት ነው። እግዚኦ ወጥተር ድርሰሻል እኮ እንዳለ እቤት እንግዳ ምናምን ትቀበላላችሁ? እንግዳ ሲመጣ ገና በሉ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ የሚየተጫወቱ ከገባ በኋላ እንደገና መጫወት እንደገና ያሉ ማይያር እሺ ያስረግማል። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብለው ይቀበላሉ ልጆች? የሰው ተንኮል አለግም የሰውን ተንኮል የሚለቅም ሰው እሱ ዝም ብሎ ይላል መጽሐፍ። ዝም ብላችሁ ቁስል አትሂዱ። አብላችሁ የሚኖረውን ሰው ቁስል አትፈልጉ። አበቦን ነው መልቀም። እኛ እኮ ፈጣሪ የሚያጸድቀን ደጉን መልጦ ነው እንጂ ክፉን ቢመልጥም እኛ አንድንም ነበር። እግዚኦ ወይ አንቺ ዝም ብዬ ሳስበው 4 አይመስለኝም። አረ እንደው 14 ሰው በእግዚአብሔር አምሳል የተፈጠረ ስለሆነ ይቀበላል። አይፈላም፣ ካሜራም አይፈላም። የሚያዳምጠው ራሱ ሰው ስለሆነ ቴሌቪዥን ውስጥ አይፈራም። ከሴትና ከወንድ ማን ነው ሀብታም መሆን ያለበት? ወንድ። ያስ እንዴት? አባካኙስ ማን ነው? እንዳንጣላሽ እንዳንጣላ ስተት እንዳሰሪ ሴት ነገር እንዳይበላሽ ባለቀ ሰዓት አንድ ነገር ልንገር። ለማት ሁሉም ቤተሰብ ወዳሉ ሰይጣን ብቻ ነው። ምንም አንቺ የጠየቀው ጥያቄ አጣ። ቤታችሁ ያለው ኦሬዲ ቡሬ ነው አይደለ? አዎ። ቤቴ ግን ይናፍቀኛል። ምኑ ይናፍቅሻል? በተለይ እናቶች ዛሬ ላይ መጣሽ ጋር ብለው ልጃቸው ሲሞቱባቸው ወይ ወንድም ትምህርት ቤት ሄዶ ተኩስ ተነሳ። ከዛ እናቴ እያለ እናቴ ደግሞ እያንቧቸች ልጄ እያለች አለቀሰች። እኔም አብሊያት እያንቧቸው አለቀስኩ። እሺ ያቺ እርጉዝ ሴት መሰለት ምትባላለች። እሷ ደግሞ ተንጋላ ተኛች። ከዛም በኋላ እግዚአብሔር ዝናቡን አመጣን፣ ጦርነቱን በለደ። እግዚአብሔር ይመስገን። እኮ ቢሞት ማለት ነው የሚደግፈን ሰው እናጣለን። ትክክል።
ከጓደኞችሽ ጋር እና ትምህርት ቤት ላይ ምናምን አትጣሉም? ተጣልታችሁ አታውቁም? መጣላት ሰይጣን እንደሆነ አታውቅም እንዴ? ሰው ታዲያ እኔ ካስከፋኝ ተባሉ ጋር አትጣይም? ተለያይቶ መኖር አይሻልም? ከዛ የተነጠለ ሰው ክብር የለውም። ሰው የሚጠላ ሰው በእግዚአብሔርም በሰው ፊት የተጠላ ነው። ፍጥራን ሁሉ ይጠሉታል። እና ብቻው መኖር የለበትም? ሰይፍ ሰገባውን ይለብሳል፣ ወፍ ላባውን ይለብሳል፣ ሰው ደግሞ ሰውን ይለብሳል። ሰው የሌለው ሰው ላጎቱን ነው። ሰው ነው ዋናው ነገር ማለት በቃ ለሰው ልጅ ሰው ነው ነሽ ነው እንኳን ለሰው ማለት ነው ለእግዚአብሔር ጌጡ ሰው ነው ከፈጠረ በኋላ ማለት ነው። አቡነ ተክለ ሃይማኖት ውሃውን ጠላ እንዳደረጉት ውሃ የነበረውን ሕይወታችን ወደ መልካምነት ይለውጡልን። አሜን አሜን። ከተኩላ ይጠብቁን፣ ከአውሊያ ይጠብቁን። እኔ እውነቴን ነው የምነግራችሁ። ጦርነትም ብትፈሉ ገድለ ተክለ ሃይማኖት ከቤታችሁ ገዝታችሁ አስቀምጡ፣ በሻንጣ ይዛችሁ ሂዱ። ለምን? አቡነ ተክለ ሃይማኖት ጠባቂ ናቸው፣ እልኛ ናቸው። ወይ ስብከት ትጠላለህ? እንዴት ነው የምትሰብክ? እንዴት ነው? ስለ ዓለም ሁኔታ ስትሰሚ በጣም ደስ የሚልሽ ነገር ምንድነው? ኢትዮጵያ እንዴት ሰላም ሆነች፣ አዲስ አበባ እንዴት ሰላም ሆነች፣ ባህር ዳር እንዴት ሰላም ሆነች ሲለኝ እኔ ራሱ ሰላም እንደሆንኩ ነው የሚሰማኝ። ወይ ተነስቻ ጨብጭቤያለሁ። እሺ፣ በጣም የሚያሳስብሽ ነገርስ ምንድነው? የወላጆችና የእግዚአብሔር ነገር። እንዴት? እግዚአብሔር ለኛ ብሎ እንደሞተ ወላጆችም እናቴም ለኔ ብላ ስንት ዋጋ እንደከፈለች። ሴት ልጅ በአግባቡ መያዝ አለባት ብለሽ ታስቢያለሽ? አዎ። ለምን? በአግባቡ ከያዛት ታጸድቃል፣ ካልያዛት ይዛ ገደል ነው የምትገባው። በእውነቱ ሁሉን ነገር መንፈሳዊ ነው የምታገናኘው። ኢትዮጵያ ውስጥ ግን በአብዛኛው እናቶች ናቸው ወይስ አባቶች ናቸው በጣም ጀግና? እናቶችም አባቶችም። የአባቶችን ጀግንነት እስኪ ንገሪ። ጠላቶችን ድል ነስተዋል። የኢትዮጵያ እናቶች ጀግና ናቸው ስቲ? የኛ እናቶች እኮ አርበኞች ናቸው። ልጅ አስለው ድንች ቆፍረው አብሮ ሲወለጉሉ ሲያልሙ ደግሞ ማታ ደግሞ በጎን ድንች ይጥዳሉ፣ በጎን ጎመን ይጥዳሉ፣ በጎን ደግሞ የግሯ ከዛ በኋላ እንዲያብሎ ደግሞ ሰውዬ ይመጣል። ቀላል የለም እንዲዛልሽ ይላል ኮላቱ ማለት ነው። ይሄን ሁሉ ችለው ነው እናቶቻችን ያሳደጉን። አፈልሶ አፈልግጠው እነሱ ጥቢያ ለብሰው ለኛ ልብስ ገሱ አሳድገው። ለዚህ ነው የእናት አባት ምክር አትርሳ የሚለው ሲላክ አፏ እንዴት አይጠገብም እኮ። ምን ላይ ያጠናሽ? በርዕሰ አድባራት ወገዳማት ቅዱስ ታና ቂርቆስ ያላቱ ጉባኤያተ መጻሕፍት ምስክር መምህር ቆሞስ አባ ገብረ ኪዳን ግድማ። የፈረንጅ እናቶች ግን እንደኛ እንደ ኢትዮጵያ እናቶች ለልጆቻቸው እንደዚህ መስዋዕትነት የሚከፍሉ ይመስልሻል? ይመስለኛል። በምን አወቅሽ? ይመስለኛል ግን የሚናገሩት አይገባኝም። እንግሊዘኛ ስለሆነ አሰሚያቸው። የተለያየ ችግር ውስጥ ቢገባ ምን ማሰብ ነው ያለበት? ልዑል እግዚአብሔር አሁን እግዚአብሔር ባል ስጠኝ ብሎ ቢለምን ይሰጣል አይሰጥም? እግዚአብሔር ሚስት ስጠኝ ብሎ ቢለምን ይሰጣል አይሰጥም? ይሰጣል አይሰጥም? ምን ነው መልሱ? ከእግዚአብሔር ተሽሎ ለኛ የሚያስብ ሰው አለ ወይ ሳይሆን የእግዚአብሔር ንስያል አለ ወይ? የለም እኮ ማለት ሰው የእግዚአብሔር ያን ለራሱ አያስብም። እንኳን የእግዚአብሔር ያን የእናቱን ያላሱ ለራሱ አያስብም ሰው። እሺ የማይለበውን ነገር አስቦ ይጠፋል። እግዚአብሔር እኔ የለመንኩትን ሁሉ ይሰጠኛል። ከተጠቀመ ይሰጣል፣ ካልተጠቀመ ደግሞ ይሰጣል። ሰው ግን እንዴት ነው ከኃጢአት መራቅ የሚችለው? ንስሐ መግባት አለበት፣ ስጋው ደግሞ መቀበል አለበት። ንስሐ አባት ማለት ግን ምን ማለት ነው? ከእግዚአብሔር ጋር የሚያስታርቅ ንስሐ አባት አለሽ? የእናቴ አላት። እናቴ የምትመክረኝ ሕፃን ልጅ ንስሐ አይገባም፣ እግዚአብሔር እነሱ ሕፃን ስለሆኑ ይምራቸዋል ነው የምትል። አሁን ንስሐ መግባት ያለበት ሰው በቃ ከባድ ኃጢአት ሲሰራ ነው። ከባድ ከሆነም ቀላል ከሆነም ይገባል። አሁን ቀላል ኃጢአት ከሆነች ምን ኃጢአት ከማብዛታችን መብለጥና መብዛት አለ። ኃጢአቱን እየበላለት ነው ብቻ ማክበድ እንጀምራለን። ዋናው ይሄ ነው እንጂ የማቀለን ዋናው ይሄ ነው እንላለን ማለት ነው። መጠየቅ ራሱ እየፈራው ነው። አራዲያ በጣም ታስፈራኝ። ከላይ ነው የምታገናኘው ጉዳዩን አባቱ ወዲያውን ራሱ አስጠቁራኛለች ንስሐ ስላልገባው። አረጋፋራው ያለው ሰውና
ንስሐ አባት የሌለው ሰው ልዩነቱ ምንድነው? ንስሐ አባት የሌለው ሰው ከእግዚአብሔር ጋር ተጣልቶ በቃ ኃጢአት እየሰራ የሰይጣን ልጅ ሆነ ማለት ነው። ያለው ሰው ደግሞ ከእግዚአብሔር ጋር እየተጣለቀ ሂዶ መንግስተ ሰማያትን ይወርሳል። በቀኙ ይቆማል። በህይወትሽ በጣም ያዝናናሽ ቀን መቼ ነው? እስቲ ቀለል ያለ ጥያቄ እንጠያየቅ። ቤተክርስቲያን የሚሄዱበት ቀን አይደለ? ሌላስ ፊልም ምናምን የሚያዝናናሽ ነገር የለም? ኧረ ፊልም አልፈልግም። ቲክቶክስ ሙዚቃ ምናምን ዘፈን ክሊፕ እስክስታ አልፈልግም። አይስክሬም ምናምን እኔ ብቻ ነው ፈልግ የጌታን ፊልም ስቅለት አያለሁ። ባህሉ ለሁለት ሲከፈል አያለሁ። ስቅለት ማለት አልገባኝም። ምን እግዚአብሔር መጀመሪያ አሰቃዩት፣ መስቀላቸው ከዛላ ገለፉ። ኧረ በእናትሽ አንቺ እንዴ! እና ይሰቀል ንጉሱን ጨቀጨቁና በቃ ይሰቀላል። ሰማይና ምድርን የፈጠረ ንጉስ እንዴት በሰው ይሰቀላል? በሶስተኛው ቀን እኮ ተነስቷል። በቃ መልስ ብቻ ቀብ ነው መልስ አንጥፉልኝ ጎዝጉዝልኝ ሳይል በከብት በለት መወለዱ ያ አይደንቃችሁም? ይሄን አይታችሁ ደግሞ የሰውን ጥይት ስታይ አይደንቃችሁ? ወይ ከአይምሮ በላይ ነው። ቆይ አንቺስ ታርጊ ግን ምን መሆን ነው የምትፈልጊው? ዶክተርና መምህር ያልኩት ሁሂ ሳይሆን መንፈሳዊ የቤተክርስቲያን መምህር ማለት ነው። ዶክተር ደግሞ የወደቁትን እናት አባት የሌላቸውን ያልጁትን ሰብስቤ አክማቸዋለሁ። እሰይ እግዚአብሔር ይባርክ። እኔ ያዛኝ ቶኝ ምንድነው ታዲያ የምታስተምሪው? የቤተክርስቲያን መምህር ነው የምታሳይኛል? አሁንማ ገና እየተማርኩ መንፈሳዊ ትምህርት የት ከአባ ገብረ ኪዳን ነው እንጂ የምማረው እዚህ ትምህርት ቤት የሚባል ነገር የለም። ከሳቸው ስብከት በጣም የምትወጂው እስቲ አንድ በይልኝ። ሴቶች ደግሞ እየጠረሙ አይጡ እውነቴን ሞኛኩ ነው። አሁን ዮሐንስ አፈወርቅ ይላል ሲላክም ይላል ፀሐይ በሰማያ እንደምታበላ የሴት ጌጧ በቤት ውስጥ ለባሏ ነው ይላል። ወይ ከንቅሶና ገበያ ሴት ሻል ብሎታና አበግፋፎን የሚለብሱት አይደለም እነዚያ ማለት ነው። ለምን እንደዚያ ታደርጋላችሁ? ባሎቻችሁን ጠብቃችሁ አትዙ። እኮ መጽሐፍ የተናገረውን በእውነቱ ማለት ነው። እንግዲህ ያቆነ ባሎቻችሁ ቤታችሁ አልፈኩ እሻን ማለቅ ማብላት ግንባር ፊት ታጣላ ግንባር ሸቃ ቱን የሚለው መጽሐፍ ማለት ወንድ ልጅ የሚፈልገው ልዝም ንግግር ነው። በቃ ያለቃቱ ነገር ዝም ብላችሁ ከላይ ከንዝናዛ ሲጋል ከምትሉ ካላስ ነው ወልጋል ብትኖር ይቻላል ማለት ነው። ማለት ትለያለሽ አንቺ እንዴት ያለሽ ልጅ ነሽ? ካራስ ነብር ጋር ብለሽ ባይጥል የሚወድ ካራስ ነብር ጋር አሰማም ካራስ ነብር ጋር ብትኖር ይሻላል። ቀጥይ ስብከት አይቋለጥም። ዝናብ ባይጥል የሚያፈስ ያለው ሰው ቀን ባይመሽ የሚወደው ለራዘም ያለችው ነው። ስለዚህ እንደዚያ ስለሆነ አትነዛነዙ ነው። ሌላው ደግሞ ባልና ሚስት እላስና አካል ናቸው። ባል እላስ ነው፣ ሚስት ደግሞ ምንድን ናት? አካል ናት። ክርስቶስ የቤተክርስቲያን ምንድን ነው? እላስ ነው። አሁን ለአካላቱ የሚታመም ማን ነው? እላስ ነው። አሁን ያልግብኝና እጃን ጥፍል መጥምጥ ቢይዘኝ እንቅልፍ ሳጣ ምን ያመኛል? እላሴን ያመኛል አይደል? ባል ማለት የቤተሰቡን ሕማም የሚሸከም አላችሁን? አለን ወይኔ ሚስት ደግሞ አካል ናት ማለት ደም የሚለጭለት ካላስከት ነው። ከታች ነው ህይወቱ የምትወል የምታስብለት። ተመስገን ወይ ያሰማል በወር ፍስሳለኮ መንግስተ ሰማያትን ያወርስልን። አሜን። ግን እንዴት ነው ጾም? ያው የሰው ልጅ ከሚበላ ቢጾም ይሻላል ይባላል። ህፃን ልጅ አይጾም። ለምን እንዴ ታነስታን ጥሎት ነው እንዴ? እኛ እየጾምን እናንተ ለምን እንደማትጾሙት? ስለሚርብሽ በጠዋት እየዋጥሽ ነው አይደል? እኔ ግን
ማለት ነው። ውሃ ብቻ እንጠጣኝ መጾም እንፈልጋለን። ነይ ግቢና ትጾሚያለሽ? ችግር የለም። በዚህኛው መቼ በእናትሽ ችግር የለም መቼ በእናትሽ ወይ አራዳ ጭራሽ ኧረ በእህቶችሽ እሰይ ከእናትሽ በላይ እህትሽን ነው የምትወጂው። ሰው በዚህ ላይ አምሳል ሰው የተፈጠረ ሰው ስለሆነ ሰው አይጣላ። ማን ጣላ? እኔ አሁን ጣላው በመብረቅ ልታስመጪ አዳላ ነው። መብለቁም እኮ እግዚአብሔር ነው። ኧረ ሰርቼ ልብላበት እንዴ። አሁን ግን እንዴት ነው? አሁን ቲክቶክ ላይ ታዋቂ ነሽ? የስ በጣም መንገድ ላይ ሲያዩሽ ሰዎች ምን ይሉሻል? ደህና ነሽ ምናምን መልክ የሚያምር ከሆነ እንዴት አያምርም እንዴ? ትናንትና ቁብድ ብዬ ነው እንዴ ለበስበሳች ለጥሎሹ ባላየ በቃ ባላየላሽ። የእናንተ ግን የገባኝ ነገር ምን እንደሆነ እንገላችሁ። እዛ ጋር ማለት ነው እንትን ዩቲዩብ አለበት አይደል? በዩቲዩብ አገኝላ ማለት ነው የሚመስል እዛ ጋር። የዛሬው ቪዲዮ ይሄን ይመስል ነበር። በቃ እንዴት ነው የምትናገር? እኔ እኮ ደግሞ ከተናገረቻቸው ቪዲዮዎች ንግግሮች ስብከት አይቋረጥም ስትል እኔ እንዴት እንደገረመኝ። ልጅ ትለያለች። በቃ ያው አንዳንድ ህጻናቶች በኔቸራቸው እንዲሁ ነው ይፈጠራሉ። ጊፍትር ናቸው። በቃ እቺ ደግሞ ትለያለች እንዴ! እቺንማ አንድ 3-4 ጊዜ ነበር ቃለ እንደዚህ አድርጎ በቃ ሰዎችን እንድታዝናና ማድረግ። ትለያለች። ግጥም አድርጋ የሃይማኖትን ትምህርት ሙጭጭ አድርጋ ነው ይዘው የአባ ገብረ ኪዳንን ትምህርት እደጊልን የኛ እህት። በቃ አድገሽ ደግሞ ከዚህ በላይ እንጠብቃለን። እደጊ ተመንደጊ። በቲክቶክም ግን አሁን ብዙ ፎሎወር አላት። አሁን እንደዚህ ያለ ህጻናት አሁን ቢበረታቱ በቃ አሪፍ ደረጃ ይደርሳሉ፣ ለሀገርም ይጠቅማሉ። ለዛሬ ያስኩላችሁ ይህን ይመስል ነበር። ስለተከታተላችሁን አመሰግናለሁ። ቴንኪው። በዚህ ቻናል ወቅታዊና እንደዚህ የሚያዝናኑ ቪዲዮዎች እንጀላችሁ እመጣለሁ። ለዛሬው ደህና ሁኑ። ይመቻችሁ።